አዲስ ነገር ለማግኘት ለመደነቅና ጥራት ያለው ጊዜ ለማሳለፍ ዝግጁ ናችሁ? እንግዲያውስ እንኳን ወደ ዘላዛሮስ ኢፌክት በሰላም መጣችሁ። ኤላ ነኝ። ዛሬ ደግሞ በጣም ልዩ የሆነ ፕሮግራም ይዤላችሁ መጥቻለሁ። ከኔ ጋር ሆናችሁ እንድትከታተሉ ጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጉዞአችን አካል ይሁኑ። ወደ ቪዲዮ። ዛሬ ባቀርብላችሁ ፕሮግራም ርዕሱ እኔ ማን ነኝ ይላል። ያው ከጭምሩ በስተጀርባ ያለውን እውነት እንገልጻለን። በህይወቴ መናገር ያቃተኝ አንድ ጊዜ ብቻ ነው። ይኸውም አንድ ሰው አንተ ማነህ ብሎ የጠየቀኝ ጊዜ ነው ይላል ታላቁ ገጣሚና ፈላስፋ ካህሊል ጅብራን። ለመሆኑ ዛሬ መንገድ ላይ ብንገናኝና አንተ ማነህ ብዬ ብጠይቅህ ምን ብለህ ትመልስልኛለህ? ስምህን፣ ስራህን፣ ዘርህን ወይስ ሃይማኖትህን? እነዚህ ሁሉ ካንተ ጋር የተጣበቁ መገለጫዎች እንጂ አንተ ራስ አይደለህም። ዛሬ በዚህ ፕሮግራማችን ከውጫዊ ማንነታችን ገልጠን ወደ ውስጥ ዘልቀን እውነተኛ ማንነታችንን እንፈልጋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ያስረዳሻታርቱ ሰው ምንድነው? ወይስ አንተ ማነህ? ሰው ምንድነው ተብለን ብንጠየቅ ከሃይማኖት ዶግማ፣ ከሳይንስ ዝግመተ ለውጥ ወይም ከፍልስፍና ትርጓሜዎች በመነሳት ረጅም ትንታኔ ልንሰጥ እንችላለን። ነገር ግን ጥያቄው አንተ የተባልከው ግለሰብ ማነህ ሲሆን መልሱ ይጠፋል። እኛ የምንኖረው ማንነታችንን ሳይሆን ሰዎች እንዲያዩልን የምንፈልገውን የተስፋ ማንነት ነው። ስንት ማንነት አለህ? ቆም ብለህ አስብ። አንተ ለራስህ የምታውቀው ማንነትህ፣ በጣም ቅርቡ የሆኑ ሰዎች የሚያውቁ ማንነትህ እና ደግሞ በሩቅ የሚያውቁ ሰዎች የሚሰጡ ትርጓሜ፣ እነዚህ ሁሉ አንድ ናቸው ወይስ የተለያዩ? አይ መሆን የምትፈልገው ነህ? እየሆንክ ያለው ነህ? ወይስ እንዲሆኑልህ የምትፈልገውን የምታንጸባርቀው? ብዙዎቻችን እኔ ነኝ የምንለው የሆነ ነገር ስለምንወድ ወይም ሌላውን ስለምንጠላ ብቻ ነው። የፈጠርነው ማንነት ውስጥ ሌላ እኛን የሚመስል ሰው ስናገኝ ደስ ይለናል፣ ወይስ ልዩ አይደለሁም በሚል ስጋት ሌላ አዲስ እኔ እንፈጥራለን? የማንነት መበታተን ድክመትን ከጥንካሬ፣ ዕውቀትን ከስነ ምግባርህ፣ ሰላምን ከሰው ጋር ካለህ ግንኙነት ጋር አዋህደህ ተመልከተው። አንተ ለራስህ የምትሰጠው ዋጋና ሌሎች አንተን የሚረዱበት ልክ ሲጋጭ እኔ ማን ነኝ የሚለውን ጥያቄ ይበልጥ ይከብዳል። ማንነትህ እንደ ፍላጎትህና እንደሚያውቁ ሰዎች ብዛት ይለዋወጣል። ማንነትህ እኔ ማን ነኝ የሚለው ጥያቄ አንድ መልስ የለውም። ነገር ግን ይህ ጥያቄ መነሳቱ ብቻ ትልቅ ፋይዳ አለው። አንድ ሰው ማነህ ሲልህ አትኩራ፣ ይልቁንም ደንገጥ በል። እኔ ማን ነኝ ብለህ ራስን ጠይቅ። ይህ ጥያቄ በሌሎች ላይ ጣት ከመጠቆም እሱ እኮ እንዲህ ነው ብለን ሰዎችን ከመፈረጅ ያቅበናል። እኔ ማን ነኝ የሚለው ጥያቄ መልስ አለው፣ ግን አንድ መልስ አይደለም። 3 ነገሮች አሉ የሚያውቁት። አንደኛ ሌሎች የሚያዩህ አንተ፣ ያ ማለት እነሱ በተመለከቱህና በተረዱ መሰረት ነህ አንተ ማለት። ሁለተኛው አንተ ለራስህ የምታውቀው አንተ፣ ያ ማለት በልብህ ውስጥ ያለው እውነተኛ ማንነት። ሶስተኛው ልትሆን የምትፈልገው አንተ።
ህልምህ፣ ዓላማህ፣ እድገትህ። ዝግጅታችንን ከማጠናቀቃችን በፊት አንድ ጥያቄ ላቀርብላችሁ እወዳለሁ። ዛሬ የለበሳችሁትን ማህበራዊ ጭንብል ወይም ደግሞ ስራ፣ ስልጣን፣ ዝና ብታወልቁት የቀረው ትርፍ ሰው ማን ይባላል? መልሳችሁን በኮሜንት አጋሩን። ለዛሬው የነበረን ቆይታ ይህንን ይመስላል። ሰላም ለእናንተ ይሁን። ንፋስን ጠይቅ